ሰው ይታየኛል። እዛ አሁን ላይክ እያረጋችሁ የኔ ውዶች የኔ ቤተሰቦች እንኳን ደህና መጣችሁ። አዲሶች ደግሞ ሰብስክራይብ ኤንድ ላይክ እያረጋችሁ ቁጭ ብላችሁ አዳምጡ። ትምህርት ልሰጥ ነው። ወንድና ሴቱን አሁን እዚህ ባንድ አድርጌ ላሰለጥነው ነው። እኔ ጋር የእንትን ሰርፈትኬ ሳይዝ አንድ ሰው ትዳር እንዳይመሰረት ነግሬያለሁ። እናንተ ኢትዮጵያ ልትገድሉ ያሰባችሁ ወጣቶች ማለት ነው። በእኛ ዘመንማ ተምረን ባንማርም ሲጀምር እኛ የተማርነን በእኛ ዘመንና በእኛ ጊዜ ማለት ነው። አሁን የተወለዳችሁ ልጆች የተወለዳችሁ ትውልዶች ማለት ነው ተጋብታችሁ አብራችሁ መኖራችሁን ነው እንጂ በኋላ ልጅ መጥቶ ትዳር እንዴት እንደሚመራ እና ህይወት እንዴት መምራት እንዳለባችሁ አታውቁም። ስልጠና ሳትወስዱ እያገባችሁ እንደገና ተፋታላችሁ፣ ልጅ ተወልዳላችሁ፣ ከዛ ለቤተሰብ ትሰጣላችሁ። በቤተሰብ እንደገና ፍዳውን ያያለ አንተ ከካም አንተ መጀመሪያ መከራውን በልቶ እዛ አድርሶሃል። አንተ ደግሞ ተወልድና ተሸካም ቤተሰብ እሱ በመጦሪያው አባትና እናታችሁ በመጦሪያቸው ማለት ነው ንፍጥ። ስለዚህ መጀመሪያ አዳምጪ። ሰርፋት ይከፍይ እንዴት ሄዷለሁ? መጀመሪያ ሰርተፊኬት ከኔ ህጋዊ ፍቃድ ነው ያለው ማለት ነው። ወረቀት ህጋዊ ኤጀንሲና አገናኝ ህጋዊ ይዤ ነው። ዝም ብዬ አይደለም ማሰለጥነው እናንተ ከዛ ከኔ ሰርተፊኬት